ዱባይ ላይ መጥቼ ምን አይነት ስራ ብሰራ ያዋጣኛል፣ የትኛውን ስራ ደግሞ ብሰራ ጥሩ ገንዘብ ይከፈለኛል ለምትሉ ሰዎች መልስ ለእናንተ ነው። እስከ መጨረሻው ቪዲዮን ማየታችሁን እንዳረሱ። ሰላም እንዴት ናችሁ? የአቢ ሚዲያ ቤተሰቦች፣ በዛሬው ቪዲዮአችን በዩናይትድ አረብ ኤምሬት ዩኤኢ ወይ ዱባይ ላይ ስለ ስራ አይነቶች ምን ያህል ይከፈላል፣ የትኛው ስራ ቆንጆ ነው የሚለውን አብረን ከስከፐ እናየዋለን ማለት ነው። ሁላችሁም ይህን ቪዲዮ ላይክ ማድረጋችሁን እንዳትረሱ። አንድ ኢትዮጵያዊ ከኢትዮጵያ ወደ ዱባይ ሲመጣ ወይ ከተለያዩ አገር ወደ ዱባይ በሚመጣ ሰዓት ላይ ማወቅ ያለበት አንድና አንድ ነገር ነው። ምን አይነት ስራ ያዋጣኛል ብሎ ማወቅ አለበት። በአሁኑ ሰዓት ላይ ዩኤኢ ላይ የሚያዋጡ ስራዎች ዲሊቨሪ ስራ ነው። ዲሊቨሪ ስራ ስትሰሩ ምንድን ነው ነፃነት አለው። ፈልጉትን ኢንካሞችን ማግኘት ትችላላችሁ። በሮጣችሁ ቁጥር ወይ ብዙ በተጓዛችሁ ቁጥር ገንዘብ ታገኛለች ዩናይትድ አረብ ኤምሬት ላይ እና እያንዳንዱ ኢትዮጵያኖች ይህ ማወቅ አለባቸው። ለወንድሜ ለእህቴ ማወቅ ያለባቸው እሱ ነው። በብዛት ደግሞ ሴቶች አሁን የተለመደው የት ነው? የማዳም ቅመሞች ነው የሚሰሩት። በቃ የማዳም ቤት ነው። ከዛ ውጭ ብዙ እንትን የለም፣ የሚመጡ የሉም። በብዛት በቃ 98% በሱ ነው የሚመጡት። 2% ብቻ ነው በቃ የተለያዩ ድርጅቶች ላይ መቀጠር የሚፈልጉት። እና የማዳም ቅመሞች ደግሞ ወደ ዩኤኢ ስትመጡ አላማ ይዛችሁ ነው። እኔ ምን አይነት ስራ ብሰራ ያዋጣኛል ብለሽ ነይ ማሰብ አለብሽ። እሱን አስበሽ ከመጣሽ መለወጥ ትችላለሽ። በጣም መለወጥ መችበት ጊዜ ነው። ምክንያቱም ዩናይትድ አረብ ኤምሬት ዱባይ ለመለወጥ አሪፉ መንገድ ናት። ባየሁት በ5 ዓመት ባየሁት ውስጥ በጣም አሪፍ መንገድ ነው። ወንድሜ ለአንተም አንተ መጥተህ ቀጥታ የቀን ሰራተኛ መስራት የለብን። ወደ ዱባይ ስትመጣ ምን አይነት ስራ ብሰራ ቆንጆ ነው የሚለውን ብለህ አስበው፣ አሰላስለው፣ አጥና። ሰውን ከምትጠይቀው በላይ ደግሞ እነ ጉግልን፣ ቻትጂፒቲን፣ ዩቲዩብ ላይ ቼክ አድርግ። በአማርኛም በተለያዩ ቋንቋ ያሉትን ቼክ አድርግ። እኔ ዞኛውን ቼክ አድርጋለሁ። የትኛው ስራ ቆንጆ ነው ያዋጣል የሚለውን፣ የትኛው ገንዘብ ቢሰራበት ቆንጆ ነው በጣም የሚለውን እሱን ቼክ አድርጋለሁ። ግን ወንዶች ወደ ዩኤኢ ስትመጡ ብራችሁን አውጥታችሁ እስከመጣችሁ ድረስ አንድ ነገር ማሰብ አለባችሁ። የምትሰሩትን ስራ አወቁ። ካወቃችሁት ችግር የለው ምንም። ግን ብትሰሩ አሪፍ ብዬ ማስበው ወደዚህ ስትመጡ 600-700 ሺህ ብር እስካወጣችሁ ድረስ በዲሊቨሪ ስራ ስሩ። ያወጣችሁትን 600-700 ሺህ ብር በ4 ወር ባልሞላ ጊዜ ውስጥ መመለስ ትችላላችሁ። ለምሳሌ ሞተር ሳይክል ራሱ መንጃ ፍቃድ አውጥታችሁ ቀጥታ ወደ ስራ መግባት ትችላላችሁ። ብዙ የስራ ዘርፎች አሉ በሞተር ሳይክል እና እሱን በሰሩ ተመራጭነት አለው። መኪና ራሱ አቅሙ ካላችሁ የመኪና ራሱ መንጃ ፍቃድ አውጥታችሁ መኪና ብገዙ ተመራጭነት አለው። ዩኤኢ ላይ አሪፉ ነገር ምንድን ነው? መኪና በቀን 50 ብር እየተከራያችሁ መስራት ትችላላችሁ። እነ ኖን አማዞን መስራት ትችላላችሁ። አዲስ ስትሆኑ ምንድን ነው እያንዳንዱ ነገር ይመቻችላችኋል ስላችሁ ወዲያውኑ ምርጫችሁ ላይ መግባት ትችላላችሁ። እኔ አሁን ስለቆየውን ቀድሜ የገባሁበት ድርጅት ላይ አሁን በሽያጭ ሰራተኛ ወደዚህ ኮንቨርት ለማድረግ ትንሽ ያዳግተኛል። እናንተ ግን አዲስ ስትሆኑ ሪስክ ወስዳችሁ ነው የሚመጡት። ሪስክ ወስዳችሁ እስከመጣችሁ ድረስ ደግሞ ግዴታ ምንድነው ማድረግ ያለባችሁ መሰላችሁ? መምረጥ ነው። በቃ ዩኤኢ ላይ እስከመጣሁ ድረስ ምን መስራት አለብኝ፣ እሱም ብላችሁ ካሰባችሁ በጣም አሪፍ ነው፣ ያዋጣል። እኔ ሁለቱን ብትሰሩ በጣም አሪፍ ነው። እነዚህ የዲሊቨሪ ስራ ስትሰሩ በጣም ያዋጣል። ወዲያውኑ ገንዘብ ታገኛላችሁ። ነፃነት አለው። እሱ በጣም ቤስት ነው ዩኤኢ ላይ ብትሰሩና እሱ ነው ለማለት የፈለኩት። እነዚህ ሁለቱን ስራዎች ብትሰሩ በጣም አሪፍ ነው። ዲሊቨሪ ስራዎች ማክሲመም በቀን ውስጥ እስከ 200 ሳይሆን 100 ዲሊቨሪ ስሩ። 100 ዲሊቨሪ ማለት በትንሹ ኪሎ ሜትር እስከ 4 ብር ከ50 ይከፈላችኋል። 4 ብር ከ50 አስቡት። በ100 ስትወስዱ ምን ያህል ብር እንዲመጣ። የራሳችሁ ሞተር ወይ መኪና ካለ ደግሞ የነዳጅ በቀን 40 ብር ነው። መኪና 40 ብር ነው። ኒሳን ሰኒ እዚህ ወይ ትከራዩና ወይ ትገዙና እሱን ብትሰሩ በጣም አሪፍ ነው። በቀን አስቡት። በኒሳን ሰኒ 40 ብር ነዳጅ ብትሞሉ በቀኑ ምን ያህል እንደምታገኙ እናንተ ካልኩሌት አድርጓል። የ40 ብር ነዳጅ ይበቃቷል። ምክንያቱም አንድ ዲሊቨሪ ስትሰሩ አንድ ኤሪያ ነው። እዛ የሚባል ነገር የለም። አንድ ቦታ ላይ ሆናችሁ ነው የምትሰሩት ማለት ነውና ይህም ብትሰሩ በጣም ተመራጭነት አለው። የሞተር ሳይክል ደግሞ እሱም ደግሞ በጣም አሪፍ ነው። ሞተር ሳይክል ራሱ በ30 ብር ቀን ሙሉ መዋል ትችላላችሁ። 12 ሰዓት 11 ሰዓትም 8 ሰዓትም ብትሰሩ ገንዘባችሁ ለእናንተ ነው፣ የእናንተ ነው። በቃ ሞር በሰራችሁ ቁጥር ሞር ገንዘብ ታገኛላችሁ ለማለት ነው።
ዩኤኢ ላይ የዛሬ ቪዲዮ ይህን ይመስላል። በቀጣይ ደግሞ ሞተር ሳይክል ላይ እንዴት ይወጣል፣ ምን ያህል ብር ይፈጃል፣ መንጃ ፍቃዱ፣ ሞተር ሳይክል በስንት ብር ትገዛላችሁ፣ የመኖሪያ ፍቃድ የሚለውም በቀጣይ ይዤላችሁ እመጣለሁ። ይህን ቪዲዮ ሁላችሁም ላይክ እና ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።